ሀይ የተወደዳችሁ እንዴት አመሻችሁ? በጣም ያው ሌት ሆኖ መጽሐፍ ተለመደ መሰለኝ ማንበብም ሆነ ወይበር ብቻ እንዴት ናችሁ ለማለት ነው። ደህና ናችሁ? ህዳር 30 ትላንት ነበርና መቼም እግዚአብሔር የተመሰገነ ይሁን ማለት እኔ አንድ ነገር ለታቀደለት ዓላማ ውሎ እንደማየት የሚያስደስት ነገር የለም እና ያቀድነው ቀን ህዳር 30 በጣም የተሳካ ማለት ባሰብነው መንገድ ሳይሆን ባላሰብነው መንገድ የተሳካ ቀን ነበረ። አንደኛ እኛ ለአዳራሽ ስንገፈግፍ ነው የኖርነው። ምክንያቱም እኔ ያሰብኩት በመሰረቱ ሌላው ሰው እንኳን ጤነኛ ነው ማለት እኔ ያሰብኩት ሰዎች በተለይ እነዚህ አለን የሚሉ ሰዎች የመንግስት ኃላፊዎች ይመጣሉ ብለን ያሰብናቸው ጊዜዎች ነበሩ እና በጣም ብዙ ብር እንትን ብለናል እና ለምን በነፃ እንትን አዳራሽ እንትን አትሉም ወይም ለምን ትንሽ አይከፈልም ምናምን የሚሉ ሰዎች ነበሩና አይ በነፃ አዳራሽ ሰዎቹ አይመጡም እዚህም እንኳን አልመጡም ምናምን እያልኩ ስከራከር ቆይቻለሁ እና አሁን ያው ይሄኛው አመት ደግሞ የአውትሪች አመት ነው እና ሰዎችን የምንደርስበት በመሰረቱ ዓላማችንን የምናስረዳበት ሰዎችን የምንረዳበት ነው። ስለዚህ ወረዳው የሰጠን አዳራሽ ነበር በጣም የሚገርመኝ ማለት ነው። አንደኛ እኔ ያደግኩበት ወረዳ ነው፣ ወረዳ 5 መገናኛ አድጌበታለሁ። ከልጅነቴ እስካሁን ሽበት እስካወጣሁበት ጊዜ ድረስ ያለሁበት ማለት ያደግኩበት የኖርኩበት የወጣሁበት ስኳር የገዛሁበት ዱቄት የገዛሁበት ዳቦ የተሰለፍኩበት ወረዳ ነው እና ቀበሌ 24 ይባላል። እንደውም ወረዳ ከመባሉ በፊት ከፍተኛ 17 ነበር የሚባለው፣ ቀበሌ 24 ይባል ነበር። አሁን ቀበሌ 0809 ከፍተኛ የሚለው ቀረ። በቃ ቀበሌ 0809 ወረዳ 5 ይባላል እና እዛ ያሉት ሰዎች በጣም ማለት ለኛ ለቤተሰባችን ትልቅ ክብርም አላቸው፣ ፍቅር አላቸው። አንተ ያለህበት ቦታ ሄደህ መስራት ራሱ ማለት ሰዎችም እዛ አካባቢ ያሉት የሚያውቁ ማለት የሚያምኑ ትረስት የምትደረግበት አካባቢ መስራትና ውጤታማ መሆን ቀላል አይደለምና ዛሬ ማለት እንደ ህዳር 30 ዘገባ ይቆጠርልኝና በጣም የተሳካ ቀን ነበረን እና አዳራሽም ተዘጋጅቶልን ሳህንም አምጥተውልን ማለት ነው። እኛ አንዲት ነገር እጃችንና እግራችንን ያው ያበሰልነው ምግብ እና ሀሳባችንን ይዘን ሄደን ከፋውንደሮቹ 3ቱ ተገኝተን መልካም አለማየሁ የማህበሩ ዋና ጸሐፊ ናት፣ ማይም ምክትል ፕሬዚዳንት ናት፣ እኔም ፕሬዚዳንት ነኝ። ምክንያቱም ሀሳቤ በሙሉ ማለት ሀሳብ አይደለም ይሄ ነገር ተጨባጭ እውነታ ነውና እሱን አድርገን ተገኘን። እኛ 1:30 ነው የተገኘነው 2 ሰዓት ለሚጀምረው ፕሮግራም። ማንም ሰው አልተገኘም 2 ሰዓት ላይ እና እንትን አላቸው ስብሰባ ነበራቸው እና ያው ያኛ አዳራሽ ግን እንደተጠበቀች ናት። 2:30 ላይ ምናምን ሰዎች ያው መምጣት ጀመሩ እና የሆነ ሴፍቲ ኔት የሚባል የመንግስት ይሄ ስብሰባ ትሬኒንግ ምናምን የሚሰጧቸው ነገር አለና ሌሎችም ሰዎች ከኛ ጋር ተቀላቀሉ ማለት ነው። እኛም ከኛ ማለት ወደኛ ኤፕለፕቲክም የሆኑ ሰዎች እናቶችም ነበሩ፣ ልጆቻቸውን ይዘው መጥተዋል። ብቻ በጣም የሚያሳዝን ሞመንት ነበርና በጣም ብዙ የሚረዳ ሰው አለ፣ በጣም ብዙ ማለት ነው። ከእግዚአብሔር ጋር እንግዲህ ሰዎችን ለመርዳት እኛም አለን። ምክንያቱም እኔ ያለፍኩባትን ጎዳና ስለማውቃት አሁን ልጁም ወላጅም በምን አይነት ሁኔታ እንዳለ ስለማውቅ ያንን መስመር ለማስያዝ በጣም 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 ኃይሉ ውስጤ አለ ብዬ አምናለሁ። እግዚአብሔር ነው ይሄን እንደማያደርገውና
ሰዎችን ስልካችንን ሰጥተናል፣ ስልካችንን ተቀብለናል። በጣም የሚያሳዝኑ ወጣት ልጆች ማለት በጣም የሚያሳዝኑ ገና በጣም ቲኔጀር ሲሆኑ ልጆች ምን እንደሚያደርጉ ማያውቁ መድኃኒታቸውን መዋጥ እንኳን የማይፈልጉ ማለት ራሳቸውን የጠሉ ሰዎችን አግኝተናልና እነሱንም መክረን ትንንሽ ልጆች ናቸው እንደ ልጅ እኔ አሁን ልጆቼ ስለሚሆኑ በወልዳቸው ስለማሳድጋቸው በጣም ነው እንደ እናት ነው የተናገርኩትና እሱን አድርገናል። እና በተረፈ ግን አንዳንድ ጊዜ እንዴት ይሆናል መሰላችሁ? እኔ አሁን ለምሳሌ አቋም ያለኝ ሰው ነኝ ማለት በአቋም በጣም አምናለሁ ማለት በመልፈስፈስ አላምንም። አንድ ሰው ላመነበት ነገር መቆም ካልቻለ በቃ ያ ሰው በጣም ችግር አለበት ማለት የሚያምነውም ነገር የለም ፎርዛት ማተርና እኛ አሁን ለምሳሌ እንትናቸው ሌሎች እንትን መጡና ትንሽ ደቂቃ ስጡን አዳራሹን ቅርጽ ሳሉ በፍጹም አይሰጣችሁም፣ ይሄ ለሌላ ዓላማ የተዘጋጀ ነው ምናምን ብሎ አለቃው ተቆጣና እዛ አዳኝ እንዴ እኛ እኮ ለማህበረሰብ ነው እነዛም የሚመጡት እነዚህ ለእኛ ሁለቱም ህብስ አንድ አይነት ነው እና እኛን መስማት ከቻሉ በኋላ የምንሰጠው ግንዛቤ ላይ ቢኖሩ ደስ ይለናል ምናምን ብለን ብቻ መድረካችንን የነበረው ሰውዬ ትንሽ አላደል አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማልና እኔ እንኳን አጋጥሞኝ አያውቅም። ይሄ መጀመሪያ ጊዜ ነው። ቢያጋጥመኝም መስመር አስይዤዋለሁ። ምክንያቱም ያ መድረክ አይደለም፣ ያ ፕሮግራም ነው። የሆነች ሚኒት ተሰጥቶ የምታወራበት አይደለም እና ወደዚህ መጡና በእኛ አዳራሽ ማለት ነው፣ በእኛ በተሰጠን አዳራሽ ፈቅደንላቸው የገባ ሰውዬ እንትን አጠር አድርገው ምናምን ሲል ምንም አጠር የምናደርገው ነገር የለም። እኛ ፕሮግራማችን ነው ይዘን የመጣነው ፕሮግራም ነው። ይሄ የግማሽ ቀን ስልጠና ነው። አሁን ትንሽ ደቂቃ ስጡን ብላችሁ ሰተናችኋል። አሁን ደግሞ የኛ ተራ ነው። ስለዚህ አይ እቸኩላለሁ ምናምን የምትሉ ሰዎች ካላችሁ ማንንም ሰው አለማሰልጠንም እንችላለን አልኩኝ። እኔ በመሰረቱ ሬዲ ያልሆነን ሰው ምንድን ነው የምታሰለጥነው? ምንድን ነው የምትነግረው ለዛ ሰውዬ? ኢዝ ኖት ሬዲ ማለት አንተን ለመስማት ልቡም ጊዜውም ጉልበቱም ምንም የለውም። ስለዚህ አይሰማህም፣ ቢቀመጥም አይሰማህም። ስለዚህ መውጣት አለበት። የሚሰማ ሰው ነው የሚቀመጠው። ስለዚህ የማይሰማ ሰው እኔ ለማይሰማ ሰው ለመናገርም አልችልም። ሲጀመር አስተማሪ ሆኜ አውቃለሁ እና የማይማሩ ልጆችን አያቸው ማለት እየሰሙኝ ያሉ ልጆችን አውቃለሁ። እና እባካችሁ ስላቸው አንዲት ሴት ወጣች፣ ሌላው ሰው እንዳለ ነበረ። ከዛ ሌሎችም ወደኛ የተጠሩ ሰዎች ደግሞ ማለት እንደዚሁ የፕለፕሲ ያለባቸው ልጆች ያላቸው ምናምን ገቡ፣ አስተናገድም ማለት ነው። እና መጀመሪያ ያደረግነው ምንድን ነው? መጀመሪያ ሰዎቹ ለምን 30 ደቂቃ አይሆንም ብቻ ሌላ ነገር ውስጥ ነበሩ ማለት ሌላ ሀሳብ ውስጥ ሌላ ስብሰባ ውስጥ ነበሩ። ስለዚህ ከዚህኛው ስብሰባ ወደዚህኛው ደግሞ ስብሰባ ሲሸጋገሩ ሰዎቹ ሪሴሽን ታይም ያስፈልጋቸዋል። ትንሽ የማረፊያ ጊዜ ትንሽ ዘና የሚሉበት ሰዓት ያስፈልጋቸዋል ብለን ስላመንን ትንሽ ጨዋታ እናጫወታቸው ብለን በቃ ሰዎቹ ተፍታቱ ነው የምላችሁ። እኔን ነው ደግሞ በጣም ማተር ያደርጋል እና እኔን ራሴን አንደኛ በጣም የሚያቆኝ ሰዎች አሉ ከዛው ከወረዳው ስለተጠሩና ይስቃሉ አንዳንዶቹና አሁን እኔ እንደ ራሴ ነው የሆንኩት ማለት የሆነ ሰው እንደሚያኝ ሆነ እንደዚህ መቅለስለስ ምናምን የለብኝምና እንደ ራሴ ስለምሆን ሰው በጣም ሳቀና በሉ ሂዱ እኔ የምላችሁ ብቻ ነው የምታደርጉት ብዬ ያው ጨዋታውና እንግዲህ እዚህ ማስረዳት የሚጠበቅብኝ አይመስለኝም። በጣም ተፍታቱ፣ ሳቁ። የተሸነፈ ሰው ይቀመጣል ምናምን። አንዳንዱ ሰው ትልቅ ነው የተሸነፈው፣ አንዳንዱ ሴት ነው ምናምን። በቃ ትንሽ ተቀወጠና ከዛ ስንቀመጥ በአእምሯቸው ታድሶ ነው የተቀመጡት። ስለዚህ ዛሬ ሬዲ አሁን እኔን ለመስማት እናቴንም ምንለውንም ሀተታችንን ለመስማት እንትኑም አላቸው። ለሌላ ሰውም ኢቨን ሊያስተላልፉልን የሚችሉበትን ጉልበት ፈጥረን ቁጭ አለን።
ከዛ በኋላ ያው እኔ ተናገርኩኝ። እማይም ያው ምድር አመስግነን ወረዳው ምናምን በጣም ቅን ሰዎች፣ የሚገርማችሁ በጣም ቅን ወረዳ 5 ውስጥ ያለው አዲሱ አስተዳደር ራሱ አቶ ዮሴፍ ይባላል። በጣም አመሰግነው እፈልጋለሁ። ምክንያቱም አያቀኝ ከዚህ በፊት ገና እሱ ከመምጣቱ ነው ይሄ ህዳር 30 ፕሮጀክት የመጣው። ባለፈው ሳምንት ነው ያስገባ ነው። 1 ሳምንታችን ነው። ሰኞ ነው ያስገባ ነው። በቃ ማክሰኞ ዕለት ተፈቅዶልናል። ኦልሬዲ አዳራሹም ታዞልናል ምናምን ሰዎች እንዲጠሩ ምናምን ተደርጓልና እኛም የራሳችንን ማስታወቂያ እንኳን እንድንለጥፍ ተፈቅዶልናልና ይህ ሁሉ ከእግዚአብሔር የመጣ እርዳታ ነው ብዬ ነው እኔ ማምነው። እና ከሰዎች ቅንነት አንዳንድ ጊዜ እግዚአብሔር እንኳን ቢረዳ በጣም ጠማማ ሰዎች ስላሉ እንትን አትልም ማለት በፍጹም አትነቃነቅም። እና ኢቪል ፒፕል አሉ፣ በጣም ክፉ ሰዎች የሰውን መንገድ የሚያደናቅፉ። ለምሳሌ እነዚህ እንትኖች አቶ ዮሴፍም አቶ መለሰም ቅን ባይሆኑ ሳህን እያመጣ አቶ መለሰ እንደዚህ ሲል እኔ በጣም አንጀቴ ነው። እና በጣም መሸለም አለባቸው። አሁን ለአስተዳደሩ ለአዲሱን ማስተዳደር በፊትም ለነበረው ባይዘው ከዚህ በፊት የረዳን አቶ አሸናፊ የተባለው ሰው አለ፣ አስተዳደር የነበረ ሰው በጣም ረድቶናል፣ በጣም አግዞናል። ላመሰግነው እንፈልጋለን አቶ አሸናፊ። ስለዚህ አሁን የመጣውን አስተዳደር እጅግ አድርገን እናመሰግናለን። ያማያቀን በእርግጥ እውነቱን ለመናገር ግን ሲሰሙት በጣም ይሄ ፕሮጀክት ይሄ የተያዘው ነገር በጣም ሄርት ብሬኪንግ ነው። በጣም ልብ ይሰብራል፣ በጣም ያሳዝናል። ሰዎች ይነካሉ እና አለመርዳት አይችሉም ክፉ ካልሆኑ በስተቀር። ክፉ ሰዎች ደግሞ በዘመኔ አጋጥሞኛል። ለምሳሌ ዶክተሮች ነበሩ። አሁን ዛሬ በእርግጥ አለመምጣታቸው ደስ ብሎኛል በተወሰነ መልኩ። ምክንያቱም ሄክቲክ የሆነ ነገር አያስፈልግም ማለት መታገዝም አይችሉም። በቃ በሰዓት ነው የሚሰሩት። መጥተው አሰልጥነው ማለት በዚህ በኤፕለፕሲ ዙሪያ ያላቸውን እውቀት ሼር አድርገው እንዲሄዱ ነበርና በጣም ብዙ ነገር አጋጥሞኛል። አሁን በእነዚህ ጊዜያት ለምሳሌ ብዙ ሰው ነው የምፈልገው የሚሉ ሰው አጋጥሞኛል። ዶክተር ናቸው እና ምንድነው ይሄ ሰው ምናምን አሉኝ። እንዴ አንድ ሰውም እኮ ሰው ነው። በቃ ማአት ህዝብ ላፋትን ለማሰልጠን ነው የመጣሁት አሉ። እንዴት እንደዚህ ይሄ ብቻ ሰው ይሆናል ለዚህ ጉዳይ አሉ። አይ እኛም አጠራራችን ይሆናል ምናምን ብያለሁ። እና ከዛ በኋላ እሳቸውን አልፈለኳቸውም። ምክንያቱም ከብርና ከዚህ ከጥቅም ጋር የተያያዘ ማንነት ያለው ሰው በጣም ከባድ ሰው ነው። እና ይሄ ደግሞ ጥቅም የሚያስገኝ እንትን አይደለም ማለት ጥቅም ለማግኘት የሚሰራ እዚህ ምንም ጥቅም የለም። አባ እዚህ ብትመጣ ገንዘብህን ገፍግፈህ አልቅሰህ ነው የምትሄደው። ምንም ገንዘብ የሚባል ሰዎች ለመስጠት ድርጅቶች ለመስጠት አልቻሉም። ቢሰጥም ለአንተ አይደለም የሚሆን ለሌላ ሰው ነው። እና ኢቨን ለምሳሌ ቮለንተሪ ለማሰልጠን በጣም ብዙ ይቸገራል። ለብይን ማሰለጠን ነው ምናምን ይልሃል እና ነው የምትለው። ስለዚህ ለምሳሌ ቅንነት እዛ ጋር ይጎላል። እና አሁን እኔ እንትን ዶክተር ነበረች አብረን የተማርና ዩኤስኤ ውስጥ ነው የምትኖረው፣ አሜሪካን ነው። እና በጣም በእኔ የሚያምኑ ጓደኞች አሉኝ፣ በጣም የሚያምኑ በጉብዝናዬም በትምህርቴ ከልጅነቴ ጀምሮ በነበረኝ ትጋት የሚያውቁኝ ሰዎች እግዚአብሔር ይስጣቸው። ኢቭን አንድን ሰው እንደዚህ እኮ ጎበዝ ነበረ፣ በጣም እኮ በፊትም እኮ በጣም ጎበዝ ነበረች መባል